ሰላም። በዚህ ቪዲዮ የምንመለከተው የጠፋብንን የኢትዮጆብስ ፓስወርዳችንን እንዴት ሪሴት እናደርጋለን የሚለውን እናያለን። በመጀመሪያ ሎጊን ካደረግን በኋላ ኢሜይላችንና ፓስወርዳችንን እናስገባለን። እንደ አጋጣሚ ያስገባነው ፓስወርድ ትክክል ባይሆንና እዚህ ጋር እንደምትመለከቱት ኢንኮሬክት ዩዘርኔም ኦር ፓስወርድ ይለናል። ስለዚህ ይህን ለማስተካከል ከታች የምትመለከቱትን አይ ፎርጎት ማይ ፓስወርድ የምትለዋን እንጫናለን። ከተጫንም በኋላ ኢሜይል አድሬሳችንን እንድናስገባ ይጠይቀናል። እናስገባለን። ሪሴት ፓስወርድ የሚለውን እንጫናለን። ከተጫንም በኋላ እዚህ ጋር የሚመጣልን መልእክት አለ። ይህ ማለት ወደ ኢሜይል አድሬሳችንን የተላከልን ቬሪፊኬሽን ኢሜይል አለ። ወደዛ ገብተን ቬሪፋይ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ከኢትዮጆብስ የተላከልን የቬሪፊኬሽን ኢሜይል አለ። እዚህ ጋር ገብተን ሪሴት ፓስወርድ የምትለውን እንጫናለን። ከተጫንም በኋላ ፓስወርድ አዲስ ፓስወርድ መስጠት ያለብንን እንሰጣለን ማለት ነው። ይህንን ፓስወርዳችንን በድጋሚ እዚህ ጋር ኮንፊርም እናደርጋለን። ከዛ እዚህ ጋር የምትመለከቱትን ሪሴት ፓስወርድ የሚለውን እንጫናለን። ከተጫንም በኋላ ፓስወርዳችንን ሪሴት በትክክል ማድረጋችንን ይመጣልናል። ከዛም እዚህ ጋር ፓስወርዳችን ላይ ያስገባነውን የኢትዮጆብስ የቀየርነውን አዲሱን ፓስወርዳችንን እናስገባለን። ከዛ እዚህ ጋር የምትመለከቱትን ሪሜምበር ሚ በማለት ሎጊን ማድረግ እንችላለን ማለት ነው። ይሄ በትክክል ፓስወርዳችንን ሪሴት የምናደርግበት መንገድ ነው።